የቦዲቲ ከተማ ውሃና ፍሳሽ አገልግሎት ድርጅት የውሃ ታሪፍና ሌሎች የአገልግሎት ክፍያዎችን ማሻሻያ ማድረጉን በታላቅ ትህትና ይገልጻል። የታሪፍ ማሻሻያው ከግንቦት ወር 2017 ዓ.ም ጀምሮ ተግባራዊ እንደሚሆን በድጋሚ የቦዲቲ ከተማ ውሃ ፍሳሽ አገልግሎት ድርጅት ያስታውቃል። ተቋሙ ለከተማውና ለአካባቢው ህብረተሰብ የሚሰጠውን የውሃ አገልግሎት ለሁሉም አካባቢ ተደራሽ ለማድረግ ከፍተኛ ትኩረት በመስጠት እየሰራ ይገኛል። የውሃ ታሪፍና ሌሎች የአገልግሎት ክፍያዎች ማሻሻያው የድርጅቱን የአገልግሎት አሰጣጥ ተደራሽ ለማድረግና ደንበኛው የሚከፍለው ገንዘብና የሚያገኘው አገልግሎት ተመጣጣኝ እንዲሆን ለማድረግ የታለመ መሆኑን ይገልጻል። በመሆኑም ተገልጋዩ ህብረተሰብ የሚጠበቅበትን ቅድመ ሁኔታ አሟልቶ እንዲገኝ ከወዲሁ በማሳወቅ ግዴታውን እየተወጣ ይገኛል። ድርጅቱ አዲስ የተገነባውን ተቋም ለማስተዳደር በሚያስችል ደረጃ ላይ መገኘት እንደሚኖርበት በማመን የ10 ዓመታት እቅድን ጨምሮ ቢዝነስ ፕላንና የውሃ ታሪፍ ክለሳ በማዘጋጀት የውሃ ታሪፍና በሌሎች የተለያዩ ክፍያዎች ላይ ማሻሻያ ማድረጉን ያስታውቃል። በተጨማሪም ድርጅቱ ያመረተው ውሃ ንጽህናው የተጠበቀ ውሃ እንዲሰራጭ በአዋጅ መሰረት የተለያዩ ውሃን ለመበከል የተሰማሩ ደንበኞች ላይ ህጋዊ እርምጃ በመውሰድ ለህገ ወጥ ተግባራት በተቀመጠው ቅጣት መሰረት ደንበኛው የሚቀጣ መሆኑን ያሳውቃል። ማሻሻያው የድርጅቱን ተልዕኮ ራዕይና እሴቱን በማስጠበቅ የተሻለ አገልግሎት ለመስጠት እንዲያግዝ የውሃ ታሪፍና ሌሎች ተያያዥ ገቢዎች ላይ ክለሳ ማድረጉን በድጋሚ ያስታውቃል። የውሃ ታሪፍና የተለያዩ ክፍያዎችን ማሻሻያ ማድረግ ያስፈለገበት ምክንያት አንደኛ ድርጅታችን ለ30 ዓመታት 100% ሽፋን ለማሳደግ የመጠጥ ውሃ አቅርቦት ለመስጠት ፕሮጀክት በማሰራቱ ዕዳ ውስጥ በመሆኑ፣ ሁለተኛ ያሉን የውሃ መገኛዎች ከፍተኛ የመብራት ፍጆታና ነዳጅ ተጠቃሚ በመሆኑ በራሱ በቀድሞ ታሪፍ የመብራት ፍጆታ ክፍያና የነዳጅ ክፍያን ለመክፈል የመብራት ታሪፍና የነዳጅ ዋጋ ጭማሪ ጋር ተያይዞ ድርጅቱ ለመብራት ፍጆታና ለነዳጅ ከዚህ ቀደም ከሚከፍለው በከፍተኛ ጭማሪ ለመክፈል በመገደዱና ከቀድሞ ታሪፍ በተገኘ ገቢ የመብራትና የነዳጅ ሂሳብን መሸፈን ባለመቻሉ፣ ሶስተኛ ሌሎች የተቋሙ ንብረቶች በማርጀታቸው ምክንያት አገልግሎት ሲያቆሙ መልሶ የመተካት ስራ በየጊዜው መከናወን ያለበት በመሆኑ ድርጅቱ በቂ ተቀማጭ ገንዘብ መያዝ ስላለበት፣ አራተኛ ውሃ ያልደረሰባቸው አካባቢዎችና ነባር አሮጌ መስመር ዝርጋታዎችን የመቀየር የመዘርጋትና የቦኖ ግንባታ ስራ በማስፈለጉ፣ አምስተኛ ከዳሞት ጋሌና ዳሞት ፑላሳ ወረዳ ወደ ቦዲቲ ከተማ የተካለሉ ቀበሌያትና አዳዲስ መንደሮች የውሃ መስመር ዝርጋታ ተደራሽነት ችግር ስለሚስተዋልበት፣ ስድስተኛ በየዓመቱ የህብረተሰቡን ጥያቄ ለመፍታት እንዲያስችል የመጠጥ ውሃ ሕክምና መሳሪያዎች ከፍተኛ ወጪ የሚያስወጣ በመሆኑ፣ ሰባተኛ ለድርጅቱ እድገትና ለህብረተሰባችን እንግልት የሌለበት ጥራት ያለውን አገልግሎት ለመስጠት፣ ስምንተኛ ለኢፌድሪ ውሃና ኢነርጂ ውሃ ልማት ፈንድ ጽሕፈት ቤት የረጅም ጊዜ ብድር የማስመለስ ኢንቨስትመንት የጥገናና የተቋሙ ወጪዎችን መሸፈን ስላለበት ድርጅቱ በህገወጥ ተግባራት ላይም የማያዳግም እርምጃ ለመውሰድ መዘጋጀቱን በአጽንኦት ያስታውቃል። ህገወጥ ተግባራት ናቸው ተብሎ የተለዩ ማለትም በግድግዳ ወይም ቆጣሪ ላይ የተለጠፈ የቆጣሪ ማንበቢያ QR ኮድ ለመጀመሪያ ጊዜ እንዲሁም በተደጋጋሚ ያጠፋ፣ ቢል ያልገዛና በወቅቱ ክፍያን ያልፈጸመ፣ የተለያየ ዘዴን በመጠቀም ቆጣሪ እንዲቆም እንዳይቆጥር ያደረገና ያለ ቆጣሪ ውሃ ሲጠቀም የተገኘ፣ የታሸገ ቆጣሪ ከፍቶ የተጠቀመና ሳያስፈቅድ ቆጣሪ መስመር ያዛወረ፣ ከቆጣሪ ፊት ውሃ ሲፈስ ዝም ብሎ የተመለከተና የተለያዩ መገጣጠሚያዎችን ያለ ፍቃድ የቀየረ፣ ውሃ ያለ የለም የሚሉ ሆቴሎችና ንግድ ቤቶች ብሎም ለቅሶ ቤቶች በማወቅም ሆነ ባለማወቅ የፍሳሽ መስመር ማንኛውም እጣቢ ከድርጅቱ ውሃ መስመር ጋር አገናኝቶ የበከለ ደንበኛ ቆጣሪው ተነስቶ ከመነሻው እንዲታሸግ ከመደረግ በተጨማሪ ሌሎች ቅጣቶችም ተጥለዋል። ሴፍቲ ታንክ በወቅቱ ያላስመጠጠና እንዲፈስ ያደረገ የደንበኛው የውሃ መስመር እንዲታሸግ ተደርጎ ተጨማሪ ቅጣት ተጥሏል። ፈሳሽ መስመር ከዲሽ ጋር ያገናኘና ኬሚካል ውህድ የሚጠቀሙ ድርጅቶች ወይም ግለሰቦች የተረፈ ምርት በድርጅቱ የውሃ መስመር በሚበክል መልኩ አስወግዶ ከተገኘ በህገወጥ ተግባራት ላይ በተቀመጡ ቅጣቶች መሰረት እርምጃ የሚወስድ መሆኑን ድርጅቱ ያስታውቃል።
ከላይ በዝርዝር የቀረበው የድርጅቱ የውሃ ታሪፍና የተለያዩ ክፍያዎች ማሻሻያ ማድረግ አስፈላጊ መሆኑ ታምኖበት በሀገሪቱ የውሃ ሀብት አስተዳደር ፖሊሲ መነሻ የተቋሙ አገልግሎት አሰጣጥ ስትራቴጂካዊ እንዲሆን በክልሉ የከተማ ውሃና ፍሳሽ አገልግሎት ድርጅቶች ማቋቋሚያ አዋጅ ቁጥር 48/2016 አንቀጽ 17 ንዑስ አንቀጽ 8 ለማስፈጸም በወጣው አዋጅ መሰረት ከዘመኑ ጋር በዘመነ አካሄድ መጓዝ ይቻል ዘንድ የውሃ ታሪፍና ሌሎች የተለያዩ የአገልግሎት ክፍያዎች ከግንቦት ወር 2017 ዓ.ም ጀምሮ ማሻሻያ ማድረጉን የቦዲቲ ከተማ ውሃና ፍሳሽ አገልግሎት ድርጅት በታላቅ ትህትና ያስታውቃል። የቦዲቲ ከተማ ውሃና ፍሳሽ አገልግሎት ድርጅት የቦዲቲ ከተማ ውሃና ፍሳሽ አገልግሎት ድርጅት የውሃ ታሪፍና ሌሎች የአገልግሎት ክፍያዎችን ማሻሻያ ማድረጉን በታላቅ